በህይወታችሁ ናርሲስቲክ ሰዎች አጋጥሟችሁ ያውቃል? ረጅም ጊዜ በናርሲስቲኮች ህይወቴን ተከብቤ ነበር እና ህይወቴን ምስቅልቅሉን ያወጡት በናርሲስቲክ ሪሌሽንሽፕ ውስጥ እንዳለን የሚያሳዩ 6 ምልክቶች። ጀነራሊ እንደነዚህ አይነት ሰዎች በጣም አቴንሽን ይወዳሉ። ራሳቸውን ትልቅ አድርጎ ነው የሚያዩት። ሰው ሁሉ እንዲሰግድላቸው፣ ሰው ሁሉ ኤግዞ እንዲላቸው ይፈልጋሉ። በአማርኛ ምን እንደሚባል አላውቅም፣ ኮመንት ላይ ያስቀምጡልኝ። የመጀመሪያው ርህራሄ የላቸው፣ በፍጹም አያዝኑ። እኛን ሲጎዱን ነገሩን ያቃልሉና ስለ ራሳቸው ብቻ እንዲሆን ያደርጉታል። ሁለተኛው የቁጥጥር ወይንም የበላይነት መሆን ፍላጎት። ሁሉም ነገር የኛ ጥፋት ነው። ግልጽ የሆነ ስህተት እየሰሩ እያየን እኛ ይቅርታ እንድንጠይቃቸው ይፈልጋሉ። ሶስተኛው ተጠያቂነት አለመውሰድ። ለሚያደርጉት ነገሮች በጠቅላላ ተጠያቂነት አይወስዱም፣ ይቅርታ አይጠይቁ። አራተኛ ክደት ወይንም መካድ። ያደረጉትና የተናገሩትን ነገር ይክዳሉ። ራሳችንን እንድንጠራጥር፣ ኮንፊውዝ እንሆን ወይ የተናገርናቸውን ነገሮች ራሳችንን እንድንጠይቅ ያደርጋሉ። ተናግሬያለሁ ወይስ አልተናገርኩም የሚል ከራሳችን ጋር ጥርጣሬ እንድንፈጥር ያደርጋሉ። አምስተኛው በእንክብካቤ ስም የተደበቀ ቁጥጥር። አጠገባችን ያሉትን ሰዎች በጠቅላላ ይወቅሳሉ፣ ምርጫዎቻችንን ይከታተላሉ። የምናደርገውን ነገር ሁሉ ማወቅ ይፈልጋል፣ ወይም በራስ የመምራት ኃላፊነት እንዳንወጣ ያደርጋሉ። 6ኛው ነገር ደግሞ ከፍና ዝቅ ያለ ስሜት። ዛሬ ያደንቁናል፣ ይወዱናል፣ ነገ ደግሞ ይገልሉናል፣ አይፈልጉንም። እንደዚህ በሚያደርጉበት ጊዜ እኛ ምን አድርጌ ነው፣ ምን አጥፍቼ ነው እያልን ከራሳችን ጋር መጠላት እንጀምራለን። ኮንፊውዝ እንሆናለን። ውስጣችን ጭንቀት ይሰማናል። ትልቁ ምልክት ደግሞ ከጊዜ በኋላ ትንሽ እንደሆነ ነው የሚሰማን። ኮንፊደንሳችን እናጣለን። የውስጥ ጭንቀት ይመጣል። ምንም ብናደርግ ሁልጊዜ አም ኖት ጉድ ኢነፍ ወይንም እኔ በቂ አይደለሁም የሚል ስሜት ይሰማናል። ናርሲስቲክ ሪሌሽንሽፕ ሮማንቲክ ብቻ አይደለም። በቤተሰብ፣ በስራ፣ በጓደኛ፣ በኮሚኒቲ በጣም ብዙ ቦታ ላይ ነው ያሉት። ጤናማ የሆነ ሪሌሽንሽፕ ሰላምን፣ አክብሮትን፣ ደህንነትን ይሰጣል። ሁልጊዜ ግራ መጋባትና ጭንቀት የሚሰማን ከሆነ ለህይወታችን ትኩረት እንስጥ።